የሶማሌ ፕሬዝዳንት አጃቢ መኪኖች የቦምብ ጥቃት ደረሰባቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር አውጥቻለሁ አሉ። ሰላም ውድና የተከበራችሁ ተመልካቾቻችን ቻናሉን ሰብስክራይብ ያደረጋችሁ መረጃውን እስከ መጨረሻው ተመልከቱ። የሶማሌ ፕሬዝዳንት አጃቢ መኪኖች የቦምብ ጥቃት ደረሰባቸው። ጥቃቱ የተፈጸመው ከፕሬዝዳንቱ ቤተ መንግስት የተነሳ ተሽከርካሪ ወደ ሞቃዲሾ አየር ማረፊያ እያመራ በነበረ ወቅት እንደሆነ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች በአደጋው ስፍራ መድረሳቸው ተዘግቧል። በጥቃቱ ቢያንስ የአንድ ሰው ሕይወት ሲያልፍ 3 ሰዎች የመቁሰል አደጋ አጋጥሟቸዋል ተብሏል። የሶማሊያው መሪ ሐሰን ሼህ መሐመድ ምንም አይነት ጉዳት እንዳልደረሰባቸው የሶማሊያ ጋርዲያን አረጋግጠዋል። ፕሬዝዳንቱ በአሁኑ ወቅት ወደ ሀገሪቱ ግንባር አካባቢዎች በሄሊኮፕተር እንደተወሰዱ ተገልጿል። አሸባሪው አልሸባብ ቡድን ለጥቃቱ ኃላፊነት ወስዷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር አውጥቻለሁ አሉ። አቶ ጌታቸው ረዳ ይህን የተናገሩት ከርዕዮት ሚዲያ ጋር ባደረጉት ቃለ ምልልስ ላይ ነው። አቶ ጌታቸው ረዳ በ2017 በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት ነው ወጪ የሆነው ብለዋል። በዚህም ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም፣ አንድም የልማት ስራ አልተሰራም ብለዋል። 274,000 የክልሉ ሰራዊት በተሐድሶ ስልጠና ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት አቶ ጌታቸው በአሁኑ ወቅት ለ110,000 የሰራዊት ስንቅ እንከፍላለን ሲሉ አስረድተዋል። ባለፉት 7 ወራት ለክልሉ ሰራዊት 8 ቢሊዮን ብር ያወጣው ጊዜያዊ አስተዳደር ከፌዴራል መንግስት ለ2017 የተመደበለት የድጋፍ በጀት 13 ቢሊዮን ነው። በአቶ ጌታቸው ረዳ በሚመራው የጊዜያዊ አስተዳደር እና በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል ያለው ውጥረት ቀጥሏል። ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ።